ይሄን ነገር ከእውነት አንፃር ብቻ ነው የምናገረው እንጂ ታየ ምናምን ይለወጣል ወይ ደግሞ ሆነ ነገር አመጣለሁ ወይ ደግሞ ታየ ላይ ዘመቻ አስነሳለሁ ምናምን ብያለሁ። ያቺን 2 ሚሊዮን ብር አስተሳሰራት ህግ ስለሚያውቅ ሚዲያ ላይ ወጥቶ በቀደም ደግሜ እየሰማሁት ነበር። እሱን ቃለ መጠይቅ ዛሬ 5-6 ዓመት ነው የሰጠውና ምንም አይኑ አይርገበገብም ሲዋሽ። ውሸት እኮ እንደሆነ ይታወቃል። ግን ውሸት ነው እንዴት አወቅሽ ቤቴ? ብር አለመጥፋቱ ብር አንደኛ ይዞ አይዞርም። በዛ ላይ እዛ አካባቢ ላይ ሰርክሉ አካባቢ ላይ ይታወቃል፣ ይወራል ነው ሁሉም እኮ ያውቃል። ይሄንን እኮ ገንዘብ እንዳልተዘረፈ እኮ ዛሬ በተጠይቃቸው እኮ ነው እንደ መጨረሻ ልጅ ሲሞላቀቅ እና የፈለገውን ሲጽፍና ሲረገም ሲሳደብ የኖረ ሰው ነው። እንደምታውቀው ጀዋርን ግራዝማች ግሪሳ ብሎ ስም አውጥቶለት የኦሮሞን ቄሮ ግሪሳ እያለ ሁሉ ጨርፎ ነበር ቢሰጥ